ውድና የተከበራችሁ የአበሩስ ቲዩብ ተከታታዮች ዛሬ የምናስቃኛችሁ ዓለማችን ላይ አደገኛ የሆኑ 15 ቦታዎችን ይሆናል። ላይክ ሰብስክራይብ እያደረጋችሁ እንድትከታተሉን እንጋብዛለን። 15ኛ ስኔክ አይስላንድ ብራዚል ውስጥ የሚገኝ በጣም ከፍተኛ የእባቦች ክምችት ያለበት ስፍራ ሲሆን በጣም አደገኛና አስፈሪ ነው። ወደዛ ለጉብኝት ከሄዳችሁ የረገጣችሁት ቦታ በአጠቃላይ እባብ ያለበት ነው። አንድም ክፍት ቦታ እባብ የሌለበት ሊገጥማችሁ አይችልም። በጣም ከፍተኛ የእባብ ቁጥር አለባቸው ከሚባሉ አካባቢዎች የመጀመሪያውና ዋነኛው ነው። አደገኛ ስፍራም ጭምር ነው። 14ኛ ሲናበንግ ቮልካኖ ኢንዶኔዥያ ውስጥ የሚገኝ በጣም ከፍተኛ የቮልካኖ አካባቢ ነው። እናም ይህ ቦታ በጣም ከፍተኛ ጭስና እሳት ከሚታይባቸው ስፍራዎች ውስጥ የመጀመሪያውና አንደኛው በጣም ከፍተኛ ፍራቻን እና ድንጋጤን የሚፈጥር አካባቢ ነው። ይህ ስፍራ ላይ የሚገኘው እያንዳንዱ ተራራ ጭስና እሳትን እያንቦለቦለ አድሮ ይውላል። 13ኛ ቤርሙዳ ትሪያንግል። ይህን ስፍራ በሶሻል ሚዲያም ሆነ በተለያዩ ቦታዎች ላይ ሰምታችሁት ይሆናል። ከባድና አደገኛ የሆነ የሐይቅ መሃል ስፍራ ነው። ይህ ቦታ ከላይም ሆነ ከታች የሚሄደውን የትኛውንም ተሽከርካሪ በማስጠም ነው የሚታወቀው እና በጣም ከባድ ነው። ይህ ስፍራ ቤርሙዳ ትሪያንግል ተመራማሪዎችም ሆነ ጎብኚዎች ያልደፈሩት አካባቢ ነው። 12ኛ ሌክ ናትሮን ታንዛኒያ ውስጥ የሚገኝ አካባቢ ነው። ይህ ስፍራ በጣም አስፈሪና በጣም ከባድ ሙቀት ያለበት አካባቢ ነው። ስዕል እስከሚመስሉ ድረስ አዕዋፋትንና የተለያዩ እንስሳቶችን አድርቆና በአጥንት የሚያስቀር ስፍራ ነው። ይህ ስፍራ በፍጹም ለጉብኝትም ሆነ ለምርምር የማይደፈር አካባቢ ነው። በጣም ከባድ ሙቀት ያለበት ስፍራ ሲሆን 11ኛ ዴዝ ቫሊ ካሊፎርኒያ ዩኤስ። ይህ ስፍራ በጣም ከፍተኛ የእርደ መሬት የሚገኝበት ስፍራ ሲሆን በጣም በከፍተኛ ሙቀት የተነሳ መሬቱ በመሰነጣጠቅ በጣም አስፈሪን ገጽታ የፈጠረ ስፍራ ነው። በጣም ከፍተኛ ሙቀት ከመኖሩ የተነሳ መሬቶቹ በሙሉ አንዳችንም አረንጓዴ ነገር መያዝ አቅቷቸዋል። ይህ ስፍራ ላይ እያንዳንዱ እጽዋት ራሱ ተቃጥሎ መሬቱን ይመስላል አፈር ሆኖ ይቀራል። 10ኛ ዳንክል ዴዘርት። ይህ ስፍራ ኤርትራ ውስጥ የሚገኝ ስፍራ ነው። እዚህን አካባቢ ላይ ሙቀቱን ተቋቁመው ሊጓዙ የሚችሉት ግመሎች ብቻ ናቸው። እዚህን አካባቢ ለጉብኝትም ሆነ ለምርምር የሚሄዱ አካላቶች በጣም ጥንቃቄ ያስፈልጋቸዋል። የተለያዩ ከለር ያላቸውን መሬቶች ልትመለከቱ ትችላላችሁ። ነገር ግን ሙቀቱ በጣም ከባድ ነው። በዚህን አካባቢ ስራቸውን የሚያከናውኑ ጥቂት ማህበረሰቦች ይገኛሉ። ነገር ግን በጣም በጥንቃቄ ሙቀቱ በማይበዛበት ሰዓት ለይተው ነው የሚንቀሳቀሱት። በዚህን አካባቢ ላይ በጣም ከባድ የሆነ ሙቀት ከመኖሩ የተነሳ ጨዋማም ነው አፈሩም ሆነ ውሃው እና እዚህንም እዚያም ቮልካኖ ማየት የተለመደ ነው በጣም ከመሞቁ የተነሳ። 9ኛ ቫሊ ኦፍ ዴዝ ሩሲያ ውስጥ የሚገኝ ስፍራ ነው። ይህ ስፍራም የሚታወቀው በሙቀቱ ነው። በጣም ከፍተኛ የሆነ ሙቀት ነው ያለው እና እዚህን አካባቢ ለግጦሽም ሆነ ለርቢት እየገቡ እንስሳቶች ሞተው እንጂ በህይወት አይወጡ። እሳት ነው ያነዳል ስፍራው። በጣም ከፍተኛ የሆነ ሙቀት ያለበት አካባቢ ነው።
ለጉብኝት የሚሄዱ ጎብኚዎች በአጠቃላይ በፓንታቸው ሁላ የሚወጡበት ጊዜ አለ። በጣም ከፍተኛ ነው ሙቀቱ፣ እንዳትሞክሩት። ውድና የተከበራችሁ ተመልካቾቻችን የሚቀጥሉትን በቀጣይ ክፍለ ጊዜ የምናቀርብላችሁ ይሆናል። ስላዳመጣችሁን በጣም እናመሰግናለን። ሰብስክራይብ ማድረጋችሁን እንዳይረሳ። ሰብስክራይብ፣ ላይክ ይደረግ።